Okay, let's go. ይሄኛው ሾፒንግ ሞል ነው። እዚህ ወንበሩ ይታያቸዋል። ቆንጆ ወንበር አለ። ሳይክል እዚህ መጫወት ይቻላል። ታዩት ወንበሮች አሉ። አሁን በየቦታው ወንበር አለ። አሁን ይሄ ቦታ እኔ ሳስበው እንዴት ነው ፒያሳ አሁን ፒያሳ የሚገነባውን አራዳ ለግጀሪ ሾፒንግ ሞል የሱ አይነት ሆኖ ይሄኛው ግን ምንድነው ልዩነቱ? ውስጥ ወክ ማድረግ ይችላል። እንደምታዩት ባይስክል አለ፣ ሬስቶራንቶች አሉ፣ የተለያዩ ሬስቶራንቶች አሉ። ግራና ቀኝ ሬስቶራንት አለና ከላይ ሲታይ በቂ ብርሃን ይገባዋል። አሁን ዊንተር ነው፣ አየሩ ቀዝቃዛ ነው፣ ፀሐይ የለም። ግን ከተለያየ ይከላከላል እንትኑ ከላይ የሚታየውን ግላሱን ማለት ነው። እዚህ መቀመጥ ትችላላችሁ። ማንኛውም ሰው መጥቶ መቀመጥ ይችላል። ልብስ ቤቶች አሉ። አሁን እነዚህ መኪኖች ሳያቸው አሁን አሮጌ ባስ እና አሮጌ መኪና በየቦታው አንዳንድ ቦታዎች ይታያሉ አዲስ አበባ ላይ። ይሄኛው ማስበው የት ነው ታውቃለህ? ፒያሳ አሁን በመሀል መንገድ በአራዳ ሞል እና ከጀርባው ያለው ከውስጥ በኩል በአምፒር ሲኔማ ወደ ላይ የምትሄደው መንገድ አለች። አሁን እሷው እንደዚህ ከላይ በመዝጋት እንደዚህ ማድረግ ይቻላል። ወይ ደግሞ አስፓልቱ ያችን አስፓልት እንደዚህ አይነት ሰው በብዛት ወክ እንዳያደርግ አምርኛ ወክ እንዳያደርግ ማድረግ ይቻላል። እዚህ ደንበኛ ላይ እኔ ኮፊ ምናምን ጠጣለሁ ሲመጣ ነው። እንደምታዩት በዚህ ሾፒንግ ሞል ነው። ምንድነው የተለያዩ ሾፒንግ ሞሎች ኮኔክት አድርገዋል። ሁሉም ኮኔክት ስላደረገ ነው እንደዚህ ውብ የሆነው ማለት ነው። መኪና መግባት አይችልም። ይሄ ምንም እንትማት አይችልም ማለት ነው። ይሄ እንደምታዩት መቀመጫ ነው። ፓብሊክ ኤሪያ ዋና እንትኑ ምንድነው? ውሻው ያብራና ከሰዓት አሁን እነዚህ ቦታዎች እንዳሉ ሙሉ ናቸው። በጣም እንትን ይላሉ። አሁን ጠዋት ስለሆነ ነው። በጠዋት ነው የመጣሁት። ለዛ ነው እንደዚህ ጸጥ ያለ ይመስላል። እንደምታዩት ሆቴሎች አሉ፣ የተለያዩ ሆቴሎች አሉ፣ ልብስ ቤቶች አሉ፣ መኖሪያ ቤቶች አሉ። የተቀላቀለ ነው። አንድ መጽሐፍ አለ 15 ሚኒት ሲቲ የሚለው ማለት ነው። እሱን በደንብ እንትን የሚለው ነው የኛው። አሁን በደንብ ሆቴሎች ስላሉት እንትን ማድረግ ይችላል። ሀበሻ በደንብ እንትን ማድረግ ይቻላል። ሰው ጋሪ ይዞ አሁን ትታዩት ከፍ ያለ ነው። በዚህ አስፋልቱ ከእንትኑ ከእግረኛ መንገድ ላይ እኩል ነው እንደምታዩት ማለት ነው። አሁን ጋሪ የምትገፋ ከሆነ የልጆች የገፋ ብትሆን ኤዲሴም ይቻላል። ኤዲሴም ሊሆን ይችላል ወይ ደግሞ በአማርኛ ምንድነው አካለ ስንኩል የሆኑ ሰዎች እንትን በቀላሉ መንቀሳቀስ ይችላሉ ማለት ነው። አሁን አዲስ አበባ አሁን ትንሽ እየተቀየረ ነው፣ ግን ከዚህ በፊት የሚታሰብ ነገር አይደለም። ይህ ሰው ያምራል። ሰውን ያሳመረው ከተማው ነው። ከተማው ነው እንደዚህ በደንብ እንትን ያለው ያሳመረው ከተማው ነው። የከተማው ንጹህ ሲሆን ያምራል። ብዙ ሰው አይ ምን ያርግልኛል ከተማው ኑሮውን ምናምን ይላል። መንግስት ከተማ ይሰራል፣ ነጋዴው ደግሞ ስራ መፍጠር ይፈጥራል። ራሱ ስራ ይፈጥራል ማለት ነው እንጂ መንግስት ሁሉም ነገር ማድረግ አይችልም። መንግስት ማሳመር ይችላል። ዋናው መንገድ ማለት ነው። ያው የምታዩት ከመንግስትና ግል ሆኖ
ነው እንደዚህ ቆንጆ የሆነ እንትን ማድረግ የቻሉት ማለት ነው። ምንድነው ሜንቴን ማድረግ በጣም ቢቢሲ ታያቸዋላችሁ። ቢቢሲ አለ እዚህ ደግሞ ነፃነታል በጣም ረጅም ነው። ቪዲዮ ሙሉ ረዝማችሁ ይችላል ትችላላችሁ። እንደምትወዱ ተስፋ አድርጋለሁ። ጠዋት ስለሆነ ነው እንደዚህ ጸጥ ያለው። ከሰዓት ስትመጡ ይሄን አሁን ይኸው ውሃ መጠጥ ያለው ይሄ አሁን ብዙ ሜንቴን የሚያስፈልገው አይደለም። እንደሚታያችሁ ይሄ ለንደን ነው። እንዴት እንደሚያምር ያው እኛ ጋር መሰራት ይችላል። ምንም የሚከብድ ነገር የለም። ይሄ ደግሞ ሜንቴን እያደረገ ነው እንደምታዩት። ሜንቴን ኢዝ ቬሪ ኢምፖርታንት። አያችሁት አሁን ይሄ ፍሬ ምናምን ይኖራቸዋል እንደዚህ ሲሆን ፍሬ ያወጣል እና የተለያዩ ወፎች ምናምን ሊሆን ይችላል። ይሄ ወንበሮቹ አሁን ምንድነው ይሄ ማንኛው ሰው መጠቀም ይችላል። ዋና እንደሆነ ሰው ማንኛው ሰው መጠቀም ይችላል ማለት ምንድነው ይሄ ምንም አይነት የእንትን ችግር ቢኖረው ማለት ነው የአካል ቢኖረው ጉለት ቢኖረው አይነ ስውር ቢሆን እዚህ በደንብ መንቀሳቀስ ይችላል፣ መሄድ ይችላል፣ መጥቶ ስራ መስራት ይችላል። እንታይታን ከጀርባ በኩል የገባች ኮንስትራክሽን አለ እዚህ። አሁን ኮንስትራክሽን የሚደረግበት ነው። ግሪን እዚህ አካባቢ ታያቸዋለህ። ግሪን ነገር አድርጎታል። ቦታውን ትመረበሽ ስለሌለበት ማለት ነው። ኦኬ ስችን ትንስታት ያለ ቦታ ነው ጋር ያስገባቸዋል። ከጀርባ ስለሆነ ልጅ ታቆች ብላ ታስተካክላለች ብላ ማለት ነው። ሰውዬው አሁን ጥበቃ ነው። አያችሁታ የአካባቢ ይጠብቃል። እንደምታዩት እዚህ ጥበቃ የሚሰራ ማለት ነው። ፖሊስ አይደለም። ኦሊቭ ኦይል ወይራ ትሪ ወይራ ዘርስ ኦኬ አሁን ይሄኛው አሁን የሆነ ያበደ ሰው መኪና ነዳበታለሁ ቢል እንኳን ትላል። መብራት የታያቸዋል እዚህ ክብ ክብ አሉ። መብራታቸው ማለት ይሆናል። በጣም ያምራል። በጣም ነው የሚያምረው። ኦፊሶች ናቸው እነዚህ እንዳለ ኦፊስ ነው። ከዚህ በኩል አይታችሁ ከሆነ ኦፊሶች አሉ፣ መኖሪያ ቤቶች አሉ። ቬሪ አክቲቭ ያ ነው አሁን አክቲቭ የሚያደርገው። አሁን ብሔራዊ ስታዩት አሁን አዲስ አበባ ብሔራዊ ማታ ምናምን ሲሆን ጸጥ ነው የሚለው። ጸጥ ረጭ ይላል። ምክንያቱም ነዋሪ የለውም፣ አካባቢው ነዋሪ የለውም። አሁን የጎተራ የሚሰራው ጎተራውን የሚሰራው እንትን ያደርገዋል። አሁን በዛ ሰው ስለሚገባ ትንሽ እንትን ያደርገዋል። ግን የሚገባ ሰው እንትን ትንሽ ሃይ ክላስ የሆነ የሚሆነው እሱ መንግስት ኮንዶሚኒየሞች በመስራት የተለያየ ነገር በመስራት እንትን ሰው እንትን የተመጣጠን ለማድረግ እንትን ማለት አለበት። ዌስትሃም ዩናይትድ ዌስትሃም ኦኬ ሰው በየቦታው ቁጭ ብሎ
እንትን ይላል። ይበላል፣ ይጠጣል። በየቦታው መቀመጫ አለ። መቀመጫው ነው ብዙ ሰው ሊያስቀምጥ የሚችል ነው። እንደዚህ ይታያቸዋል። ይሄኛ ፀሐይ ትንሽ አለ፣ በብዛት ሰው ማስቀመጥ ይችላል ማለት ነው። አሁን ቤት ሊሄድ ይሻለኛል። ኦኬ፣ ይሄ ወንዙ ነው። አዲስ አበባውን ወንዝ ሊኖር ነው ከቆሻሻ ይታያቸዋል። ትንሽ መርከቦች አሉ። ሳይክል አንዳንድ ሰው ምን ይችላል? አይ ምን ባይስክል ሌን ተሰርቷል፣ ግን ሚነዳ የለም። ባይስክል እንትኑ የሚጠቀም የለም የሚል ሰዎች አሉ። እኔ አልስማማም። ማልስማማም ምንድነው? አንደኛው የሳይክል ጅማቆኔት እንደርስታልፈርስ እንደዚህ ኦኬ፣ የሳይክል ቦታ አለ። አሁን እዚህ ይታያቸዋል። ሽንት ቤት ለዲሴብል የሆኑ ሰዎች ሽንት ቤት አለ ማለት ነው። ካፌዎች አሉ። እንደገና እዚህ ደግሞ አለ ዲሴብል የሆኑ ሰዎች ኮምፎርት የሆነ ካፌም አሉ። እዚህ ቴኒስ ምናምን አለ። ቴኒስ ምናምን ሲሰራ እዚህ አሁን ምንድነው አንድ ትልቅ አለ፣ አንድ 2 6 7 አለ ማለት ነው። ግለሰቦች የሚጫወቱበት ምናምን ሊሆን ይችላል። ሌላው ምንድነው ኢንተርናሽናል ጨዋታዎች፣ የተለያዩ ነገሮች እንትን ማድረግ የሚችል ማስተናገድ የሚችል ይሆናል ማለት ነው። እዚህ የልጆች ማጫወቻ አለ ይታያቸዋል። ትንሽ እዚህ መውጣት ምናምን ይችላሉ። የእጃቸው ይታያል። እዚህ ልጆቹ የሚወጡበት ብዙ መንቴን የሚፈልግ አይደለም። አሁን ይሄኛው ስረግጠው እንትን ይላል። ትንሽ እንትን እንደ ስፖንጅ ነው እንትኑ። ይሄኛው ነው ይታያል እኮ አይታይም። እንትን ስትረግጠው ግን እንደ ስፖንጅ ነገር ነው እንትን ይላል። እዚህ መዝለል ይችላሉ ልጆቹ፣ መዝለል ምናምን ይችላሉ። ይሄኛውን እንደ ቲንቸል አይነት ምናምን አዲስ አበባ ሊደበቅበት ይችላሉ። አይጥ ምናምን እዚህ ውስጥ ገብቶ እንትን ማድረግ ይችላል። እንስሶቹ የሚደበቅበት ኔቸር ማለት እሱ ነው። ይሄ ነው አሁን የአየሩ የከተማው አየር የሚያስተካክለው ማለት ነው። እስከዛችን ሄድና ከዛ ወደዚህ ዞራለሁ። ወንበሮቹ ሁሉ ቦታ መኪና የሚባል ነገር የለም። ባይስክል ብቻ ነው ያለው። አሁን የመኪና ችግር ምንድነው? የመኪና መንገድ ሲሰራ ወዲያው እንትን ነው የሚሆነው። የመኪና መንገድ ሲሰሩ መኪና እየጨመረ ነው የሚሄደውና ብዙ እንትን የለውም፣ ብዙ ለውጥ የለውም። መኪና በጨመረ ቁጥር እንትኑ ደግሞ እየጨመረ ነው የሚሄደው፣ ተጠቃሚ እየጨመረ ነው የሚሄደውና ብዙ ጊዜ እንትን አይደለም ለማለት ነው። መንገድ ሲጨመር መኪናም እየጨመረ ነው የሚሄደው። አሁን
ይሄ አሁን እንደምታዩት መኪና እንዳይገባ ነው። መግባት ካለበት ይሄኛው ዝቅ በማድረግ እንትን መግባት ይቻላል ማለት ነው። ብረቱ ዝቅ በማድረግ ማግባት ይቻላል ማለት ነው። ይሄኛው እንደዛ ነው። ድልድዩ ጠንካራ ነው። አሁን ኳስ በምናምን በሚኖርበት ሰውም በመስመር እንዲገባ የሚረዳ ነው። ለንደር ስታርፈርድ አሁን እዚህ ምንድነው አስፋልቱ ሲሰራ ሰውን እንቅፋት እንዳይመጣ ተደርጎ ነው የተሰራው። እንቅፋት አሁን እዚህን አሁን ስታዩ ይሄ ይታያቸዋል። እኩል ነው። አሁን የእግረኛ መንገድ ነው የአስፋልቱ እንደምታዩት አስፋልቱና እንትኑ እኩል ነው። አስፋልቱና የእግረኛ መንገዱ እኩል ነው። that means አንድ የኢትዮጵያ ወታደር ኦር ያንተ ይህን ቪዲዮ የምታይ እናት ወይ አባት አለምንም ችግር ወክ ማድረግ ይችላሉ ማለት ነው። ከተማው የተሰራው ለዛ ነው። ከተማው ለሁሉ ቃል አይመጣም ማለት ነው። ለዛ ነው እኩል ተደርጎ የሚሰራው። ያው የፒያሳ አይነት ነው። በዚህ ኑረት ጫካው ያው ሚክስ ነው እንትኑ የዛፍ አይነት እዚህ ሀገር በጅም የሌለ የዛፍ አይነት የለም። አሁን ለንደን የምትኖር ከሆነ ክዊ ጋርደን ይባላል ማየት አለባቸው። አሁን ችግሩ ምንድነው? የኢትዮጵያ ዲያስፖራ ከተማው እንኳን ያውቀው አይንቀሳቀስም። ለዛ ነው አሁን ትችት ብቻ ነው የሚያውቀው እንጂ አሁን ለንደን ይኖራል 20 ዓመት ኑሮ ስለ ለንደን ብዙም ሰው አያውቅም። አሁን የሆነ ነገር ሲሰራ ብዙም እንትን አፕሪሺየት ማድረግ አይችልም። ምክንያቱም አያውቁም ጥሩ ምን እንደሆነ አያውቅም። እሱ የሚያየው ደሞዝና ደሞዝ ብቻ ነው። ወይ ደግሞ የሆነ አንድ ምንም ቦታ አስተዳድሮ የማያውቅ ሰው ምንም አስተዳድሮ የማያውቅ ስለፈልፍ ዩቲዩብ እሱን እየሰማህ እሱን ተከትሎ እንትና እኮ እንደዚህ ያለ ብሎ ማማረር ነው። ይዛን ስታዲየም ነው። ኢማጂን አሁን አዲስ ስታዲየም አዲስ አበባ እንደዚህ አይነት ዌትላንድ እዚህ አሁን ይታያቸዋል። እዛ እንትን ያለው ይሄ ምንድነው የሚባለው እቃ ምናምን የሚመጣበት እንጨት ስመረሳት እሱ ተደርድሮ ነው እንትን ያደርጉት ካቨሬት ኔቸር እንትን ነው ማለት ነው። ስታዲየም ይሄ ነው። ያው በደምብ ታውቁታላችሁ ብዬ ነው። ኢትዮጵያ ኳስ ሰው በጣም ያያል። ብዙም ማያውቀው ነገር ይኖራል ያላስብም። ነው ይሰማል ከሆነ በጣም ወንድ ነው። አሁን ህንጻ እነዚህ አሁን የሰሩ ነው። አሁን እነዚህ
እንትን ነው ሚክስ ለትንሽ ፋብሪካዎች አሉት፣ ዌር ሃውሶች እቃ የሚሸጥባቸው ማለት ነው። ይሄ እግረኛ መንገድ ስፋቱን እዩት። መኪና የሚያልፍባትን ቦታ እዩት። መኪና የሚያልፍባት ቦታ ኦልሞስት ያት ሁለት መኪና ብቻ ነው የምታሳልፈው። ትንሽ የፓርኪንግ አለች እዚህ። ይሄ ሳይክል መንገድ ነው። ሳይክል መንገድ ነው እንደምታዩት፣ ሳይክል መንገድ ነው። እግረኛ መንገዱ ስፋቱን እዩት። ይሄ እግረኛ መንገድ ስፋቱን እዩት። አሁን ኮስ በሚኖርበት ምናምን ይሄ ይሞላል ማለት ነው። እነዚህ አሁን ብረቶች የምታያቸው ደግሞ ሰውን እንትን ጋይድ ለማድረግ ምናምን ተቀምጠው ማለት ነው። ግን አስፋልቷን ያወጣ አስፋልቷ በጣም ትንሽ ናት። አሁን ከዚህ በፊት በነበረበት ጊዜ ከዚህ በፊት የነበረው አሁን ብዙ አስፋልቶች ተሰርተዋል። አሁን በኢህአደግ ጊዜ ማለት ነው። በኢህአደግ ጊዜ የሚሰሩ አስፋልቶች ቦሌ መንገድ አሁን የታደሰው በኢህአደግ ጊዜ ነው። ግን መንገድ ቆንጆ መንገድ ይሰራና የእግረኛ መንገድ የለውም። የእግረኛ መንገድ ወይ ይተውታል ወይ ደግሞ አያልቅም፣ ትቶት ነው የሚሄዱት። አሁን እግረኛ መንገድ አዲስ አበባ በጣም ትኩረት አድርጋ እየሰራች ነው። ያንን ደግሞ እግረኛ መንገድ ነው ከተማ የሚያሳምረው። አፍሪካ አሁን በሄድክበት የሚያስጠላው ምንድነው? የእግረኛ መንገዱ በጣም አሰልጣኝ ነው። የእግረኛ መንገድ ትኩረት አይሰጥም። ምን የምስል አስፋልት ይሰራል፣ እግረኛ መንገድ የለውም። እግረኛ መንገድ አንደኛው ከሌባ ይጠብቃል። አስፋልት ጽድት ሲል፣ ግልጽ ሲሆን፣ ቀጥ ሲል ሰው እርስ በርስ ይታወቃል። ግን አሁን ትፍ ያለ ሲሆን ግን እንትን አይልም ማለት ነው። እስኪ ሲል የነበረው በዚህ እንደሚት ጂኦ ላይ ያለ እንትን ባይስክል ሌን፣ ሳይክል ሌን። ሳይክሉ እዚህ መጣና ሰውየው አሁን ከርቀት እኔ ሳይ አሳለፈኝ። አስታውስኩትኛ እግረኛ መንገድ ላይ አዲስ አበባ ከሌሎች አፍሪካ ሀገሮች ሲታይ መኪና የሚነዳው ስርዓት አለው ማለት ይቻላል። ያው ባይስክል ላይ ነው የሚሄደው። ባይስክል የሳይክል መንገድ ነው። ከዋና አስፋልቱ አሁን ወደዚህ መጣ ማለት ነው። ተለያየ ማለት ነው። የእግረኛ መንገድ ላይ እዚህ አሁን ህጉ ምንድነው የሚለው? እግረኛ መንገድ ላይ ስትሻገር የሚሻገር ሰው ቢኖር አሁን አዲስ አበባ ላይ እለፍ ይላል። እለፍ ሲል ጎንበስ ብለህ ቴንኪው ብለህ ትሻገራለህ። እዚህ ሀገር ግን ምንድነው የሚለው? የእግረኛ መንገዷን መስመር አለች፣ ነጯ መስመር። እዛ ላይ ስትደርስ ቁም። ሰውየው ያለፈ ከሆነ ቁሞ መጠበቅ አለብህ። ክላክ ማድረግ ያለብህ ቀስ ያለ ቢሄድ ቀስ ያለ ሰውየው እየሄደ ነው፣ ስቲል መጠበቅ አለብህ። እጅን አውጥተህ እለፍ ማለት አትችልም። ምክንያቱም አንተ ያለየው በመኪናው ተደርቦ ሌላ ሰው ሊመጣ ይችላል። ስለዚህ እለፍ ብትለው ሰውየው አደጋ ላይ የጋበዝከው ነው ማለት ነው። ስለዚህ አሁን ሳይክል ላይ ነው ይችላል። በዚህ ያምራል ቤቶቹ። እለፍ ስትለው ለአደጋ እየጋበዝከው ነው ሰውየው። ስለዚህ እንትን ማለት አለብህ ማለት ነው። ቁመህ መጠበቅ አለብህ።
ሰውየው ቀስ እያለ ቢሄድ ሲል መጠበቅ አለበት። አዲስ አበባ ምንድን ነው በእኛ መንገድ እያሳለፍኩ ቁሜ ክላክ ያደርግ እንዴት ጀነን ብሎ ነው የሚሻገሩ ይባላል። እንዴት ብሎ ጀነን ብሎ እኔ ቁሜ ጀነን ብሎ የሚሻገር እንዲያ በአንድ ቲክታክ ቪዲዮ ላይ ያየሁት እግረኛ መንገድ ላይ ቀስ በስራስታ ልጅ ይህ ቅድሚያ ለእግረኛ ምናምን ስትለው ልጁ ምንድን ያላት እንዴ መኪና ገዛሁት እኮ ልቀድምሽ መሰለኝ። It's funny but it's not funny. መኪና ገዛሁት አንቺን ለመቅደም ነው አንቺን ልትቀድሚ እኮ አይደለም መኪና ገዛሁት ሲላማ ሰው ይስቃል ግን it's not right ትክክል አይደለም። ኦኬ አሁን ይሄ ኮንክሪት ነው የሚታየው የእችኛዋ ሻካራ ናት። ሻካራ የሆነችበት ምክንያት የእግረኛ መንገድ ስለሚሄድባት እግረኛ ሲሄድ እንዳይንሸራቶ ማለት ነው። እችኛዋ ሞር እንትን ያዘ አስፋልቷ ኮንክሪት ናት። እቺን አስፋልት ነገር ናት አይደለም አስፋልት ነገር ይመስላል ኮንክሪት እንቻና በቃ ደግሞ ይልታያል አላችሁ ያኛው ሞር ለባይስክል እንትን ነው ያኛው ኮንክሪት ነው። አፍሪካ የመሬት ችግር የለባትም። አዲስ አበባ ኢትዮጵያ መሬት ችግር የለም። የጭንቅላት ችግር ግን አለ። የጭንቅላት ችግር አለ። በዛ ነው እንትን የሚለው ማለት ነው። አሁን ኮንክሪት ምንድነው? ኮንክሪት ሞልቷል። ኮንክሪት ምንድነው? ድንጋይ አፍሪካውን ሞልቷል። ግን ድንጋይን ፈጭቶ እንደዚህ አይነት መስራት ምንም ይከብድ አይደለም። ግን አታደልንም ማለት ነው። እና የሚሰራው ነገር አፕሪሼት ማድረግ አለበት። ጠቅላይ ሚኒስትሩ ምስጋና ይገባዋል። ከንቲባውም ምስጋና ይገባዋል። ኢትስ ቬሪ ሃርድ ወርክ በጣም ጎበዝ ናት።